ናቸው፣ ግን የፊልም ቤት እንደምሆን ነው የሚያውቁት። ሄድኩኝ ቁርአን ቤት ገባሁ። ቁርአን ሲቀሩ አሊፍ ባታስ ምንድን ነው የሚሉት እነዚህ ልጆች ብዬ ከጭንቅላቴ ላይ ያለው ሙዚቃዎች ናቸው። ፊልም ቤት ስናይ ይዘራቸው አይደለ እንደ ቴዲ አፍሮ እና ጥበብ ወርቅዬ ምናምን እነዛ ስንሰማ ነው የምንውለው እና ፊልሞች ምናምን እኔ ያንደላለሁኝ እነሱ ቁርአን ይቀራሉ ከጎን። ከዛ በቃ አንድ ጓደኛህን ጠየቅኩት፣ የሰፈሬ ልጅ ነው። ዝም ብዬ ቁርአን ሳልቀራ ሶላት ብቻ በሰግድ ጀነት እገባለሁ አልገባም አልኩት። እኔ አልገባኝ አለ ቁርአን ዝም ብዬ ሰማቸዋለሁ አይገባኝም አልኩት። ትገባለህ አለኝ። እሺ አልኩኝ። ሶላቴን አንድ አላቋርጥም ጀነት የምገባ ከሆነ በዚህ ግን ቁርአን አልቀራም አልኩኝ። ወላሂ ሶላት አላቋርጥም ነበር። ታዲያ ትምህርት ቤትም ቢሆን ልብሴ ተቀድሮ እንደዚህ ያችን ልብሴን አሰፍቻት እሄዳለሁ። ጉልበት ላይ ቀዳዳ ከሆነ አያሰግድም የሚል ስለሰማ ቀዳዳ ከሆነ ጠየቅኩኝ። እጅ ልብሴ ቀዳዳ ነው ሶላት መስገድ አልችልም እችላለሁ ስላቸው ጉልበትህ ላይ ልክ ስትሰግድ ተህያቱን ስትቀራ በእጅ ሸፍነው ቀዳዳውን አሉኝ። እሰግዳለሁ በዚህ ሁኔታ። ትምህርት ቤትም ሄጄ ራሱ እንደዚህ በረፍት እየወጣሁ ይሰግዳሉ። መጨረሻውን በዚህ አላህ በዚህ እንደጸናሁኝ አየና በአላህ ምን ብሏል በቁርአን ላይ የሆነ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል። እነዚያ የእኔን መንገድ ለማግኘት የሚጥሩትን እኔ በጎዳና ላይ ያንን ጥሩ መንገድ እመራቸዋለሁ ይብሏል። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም አለ። እነዚያ ቀኑን መንገድ የተመሩትን ቅናቻን መንገድ እጨምርላቸዋለሁ የፍራቻንም እጨምርላቸዋለሁ ብሏል። በዚህ ላይ መጽናቴን ባየ ጊዜ ያንን ቁርአን እንዴት እንደምቀራ ደግሞ ራሱ አመቻቸል። ከዚያ በኋላ ነው በዚህ ሁኔታ እያለሁኝ የሆነ ህልም አሳየኝ። በህልሜ ከዓለም ህዝብ ሁሉ በጣም ሀብታም እንደሆንኩኝ ያሳየኛል። በጣም ባለጸጋ ነኝ፣ ባለሀብት አድርጎ አሳየኝ በህልሜ። በጣም በርካታ ሰራተኞች አሉ። ነገር ግን ለምድራዊ ህይወት ብቻ የምኖር ሰው ነበርኩ። ስለ አምላኬ ስለ አላህ አላውቅም። ስለ ቀጣዩ ዓለም ጭራሽ አላስበውም። በዚያ ሁኔታ ላይ ያለሁ ሰው ሁኛ ያለሁ ልክ ሰማይ ስትቀደድ እመለከታለሁ። እየሰፋ ይመጣል። ምንድነው ብዬ ስጠይቅ የማላየው አካል ምን ይለኛል? ይሄማ ትንሣኤ እየቆመ ነው፣ ዓለም እየተፈጸመች ነው፣ ቂያማ እየቆመ ነው ይለኛል። በጣም ደነገጥኩ። ያ ነገር እየሰፋ እየመጣ ነው። ህዝብ ከግራ ወደ ቀኝ ይሯሯጣል ምናምን። ወዲያው በቃ ደነገጥኩኝ። በጉልበት የተንበረከኩና መለመን ጀመርኩ። አምላኬ አንድ እድል ስጠኝ፣ ቁርአን ልቅራ እያልኩኝ እጮሃለሁ፣ እለምናለሁ። እሺ በገንዘብ ሰደቃ አድርጉልኝ ብዬ ለድሃዎች ስናገር ዛሬ ብትሰጥ ዋጋ የለውም ቂያማ እየቆመ ነው የሚል ድምፅ ሰማለሁ። እሺ ልስገድ ብዬ ልሰግድ ስል አሁንም ብትሰግድ ዋጋ የለውም። በቃ የመጨረሻ አለቀስኩኝ፣ ተጸጸትኩኝ በጣም። አንድ እድል ብዬ እለምናለሁ፣ በቃ ጊዜው አልቋል የሚል ቃል ነው የምሰማው። በዚህ ሁኔታ እያለሁ ባነንኩኝ፣ ከእንቅልፍ የተነሳው ዳግም በቃ አዲስ እድል የተሰጠኝ ያክል ነው የተሰማኝ። ወላሂ ሌሊት ነው ሰዓቱ። ቶሎ እስኪ ነጋ ቀኑን አፈቀኝ። በቃ መቼ ነው ቶሎ ነግቶ ሄጄ ቁርአን የምጀምረው ነው ያልኩት። ሌላ እድል የተሰጠኝ በህይወቴ ላይ መሰለኝ። እያንዳንዷን ቀን በቃ በሂሳብ ሆነ እያሰላሁ የምኖራት ወደ ትምህርት ቤት። ከዛ ወዲያው ልክ እንዳልኩኝ እንደተነሳሁኝ ሄድኩኝ ቁርአን ቤት ቀጥታ ገባሁኝ። ወዲያው ቁርአን ጀመርኩኝ። ወላሂ አመት ባልሞላ ጊዜ እያየሁኝም ሂፍዝን ሁሉንም አጠናቀቅኩ። በቀን 60 ገጽ 70 ገጽ አፈዝ ነበር አስታውሳለሁ። አንድ ብቻ ፊደል አነባበቡን አየሁኝ። ፊደላቶቹን አያቸው፣ የአረበኛ ፊደላቶች ፈትሐ፣ ኪስራ፣ ضማ፣ ሱኩን አያቸው ለምን እንደሚያገለግሉ በአንድ ቀን በተወሰነ ቀን ብቻ አየሁኝ። ከዚያ ወዲያው በቀን 20 ገጽ 30 ገጽ 50 ገጽ 60 ገጽ 70 ገጽ አፈዝ ነበር። በቀን 3 ጁዝ ያፈዝኩበት ጊዜ ነበር። የመጀመሪያ ነበር እየቀራ ሂፍዝም ልክ እንዲሁ ገና ጀመርኩኝ። የመጀመሪያ ቀን እስከ ኢና አርሰልና ድረስ አንድ ጁዝ ከምናምን ወደ 2 ጁዝ አካባቢ የሚሆነውን በአንድ ቀን አፈዝኩ። 13 ዓመት ገና 14 ዓመት አካባቢ ነው። ወደ ኪታቦችን ምናምን እንትን አልኩኝ። ታዲያ ጌታዬ ሂፍዝን ሳልጨርስ እንዳትቀልኝ እያልኩኝ ወላሂ በጣም አለቅስ ነበር። ያ ህልም ነው ጭንቅላቴ ላይ ያለው። የሚገርም አስፈራራኛ እንዴ! በቃ በዚያ መራኝ አላህ ሱብሓነሁ ወተዓላ። እና ያ
የዚህ ሁሉ ጸጋ ወደ አምላኬ ወደ አላህ ስብሐነ ወተዓላ የሚመለስ ነው። እኔ በራሴ የምመጻደቀው ነገር የለኝም። እኔ እንዲህ ስለሆንኩኝ የምላቸው ነገር የለኝም። ግን ትክክለኛው ጥሩ መንገድ የትኛው ነው የሚለውን ይዛችሁ ተጠቀሙ።